በመካከለኛው ምስራቅ የደፈረሰውን ሰላም ተከትሎ በዓለም ላይ ያጠላውን መጥፎ ጥላ ለማንሳት ወሳኞቹ አሜሪካና ኢራን አለመሆናቸውን ከቅድመ ፍርርሙ በኋላ የወጡ መረጃዎች ያመለክታሉ። በመካከለኛው ምስራቅ የደፈረሰውን ሰላም ተከትሎ በዓለም ላይ ያጠላውን መጥፎ ጥላ ለማንሳት ወሳኞቹ አሜሪካና ኢራን አለመሆናቸውን ከቅድመ ፍርርሙ በኋላ የወጡ መረጃዎች ያመለክታሉ። ለዚህ ቀውስ መጀመርም ሆነ ለቀውሱ ምላሽ ለመስጠት የእስራኤል ሁለንተናዊ እንቅስቃሴ ወሳኝ መሆኑን ሰሞነኛ ጉዳዮች በግልጽ ያሳያሉ። ከ3 ወራት በላይ አስቆጥሮ የ3 ዓመታትን ልፋት ገደል የከተተው የአሜሪካ ኢራን ጦርነት በዋነኞቹ ተፋላሚዎች መካከል ለመስማማት የመጨረሻ ቀጠሮ ቢያዝም የቴል አቪቭ ጉዳይ ግን ስምምነቱን ከዳር ለማድረስ እንቅፋት ሊሆን እንደሚችል እየተነገረ ነው። ቴሄራንና ዋሽንግተን የመግባቢያ ሰነዳቸው ላይ ተስማምተው አቋም ቢይዙም ለጄኔቫው ፊርማ የተዘጋጁት የመስማሚያ ነጥቦች ግልጽ አለመደረጋቸው ግን በርካቶች ነጥቦቹ ሲነሱ ስምምነቱ ሊፈርስ ይችላል የሚል ስጋት እንዲያነሱ እያደረገ ነው። የኢራን ስምምነቶች በዋነኛነት 4 ጉዳዮችን እንደሚይዝ ከዚህ ቀደም ተሞክረው ከከሸፉ ስምምነቶች መረዳት ይቻላል። ሁለቱ ሀገራት አህጉራትን ያካለሉ ስምምነቶች ባደረጉባቸው የቀደሙ ስምምነቶች ውስጥ ኢራን የኒውክሌር ጉዳዩን የተጫናትን የረጅም ጊዜ ማዕቀብ በምዕራባውያኑ ባንኮች ስር ተከርችሞባት የሰነበተው በርካታ ቢሊየን ዶላር ሀብት ዘላቂ የሰላም ዋስትናና በቀጠናው ያሉ ወዳጆቿን በተለይም ሂዝቦላህን የመሰለ ታጣቂ ቡድን አይነካብኝ የምትለው አቋሟ የድርድር መስፈርቶቿ ስለመሆናቸው ከቀደሙ አጀንዳዎች የሚወሰዱ ናቸው። አሁንም ቢሆን እነዚህ ጉዳዮች ከስምምነት ነጥቦች ውስጥ መካተታቸው አይቀሬ ቢሆንም ለቅርቡ የመጨረሻ ስምምነት የተቀመጡት አጀንዳዎች ምን እንደሆኑ አለመታወቃቸው ጉዳዩን አስመልክቶ የሚሰነዘሩ ሐሳቦች ወጥ እንዳይሆኑ አድርጓል። የኢራኑ ሜሄር ኒውስ ኤጀንሲ ባወጣው መረጃ የኒውክሌርም ሆነ የተዘጋበት የኢራን ሀብት በድርድሩ ውስጥ ተካቷል ያለ ሲሆን ለዚህ መረጃው ግን ዋቢ ያደረገው ማስረጃ ለመኖሩ ታይቷል። ኢራን ምንም አይነት ማረጋገጫ ያልሰጠችበት የዩራኒየም ማበልጸግ ሥራ 60 በመቶ መድረሱን በተለያዩ ጊዜ ሲገለጽ ቆይቷል። በዚህ ደረጃ የበለጸገ ዩራኒየም ለሰላማዊ ተግባር ይውላል ብሎ ለመደምደም አስቸጋሪ ሲሆን ወደ መደበኛው የጦር መሳሪያነት ለመቀየርም 30 በመቶ ብቻ መቅረቱ ለኢራን አመክንዮ ውድቅ መደረግ እንደ ምክንያት ይቀመጣል። የዩራኒየም መበልጸግ ሥራ 90 በመቶ ከደረሰ ለጦር መሳሪያነት ብቁ መሆኑ በባለሙያዎች የሚነገር ሲሆን ከባዱ ሥራም 60 በመቶ ማድረሱ መሆኑ ኢራን ያላትን ዩራኒየም ወደ ኒውክሌር ጦር መሳሪያነት መቀየር የሚከብዳት አለመሆኑ በበርካቶች ይነገራል። አሜሪካ የምትመራው የምዕራቡ ዓለም የኒውክሌር ጦር መሳሪያ ተቃዋሚ በዚህ ደረጃ በበለጸገው የኬሚካል ውህድ ላይ ስምምነት ያደርጋል የሚል እምነት አይያዝም። ኢራን ባልታወቁ ቦታዎች ጭምር 440 ኪሎ ግራም የሚመዝን አውዳሚ መሳሪያ መታጠቋን የሚገልጹ መረጃዎች እየወጡ ይገኛሉ። ለ60 ቀናት ይቆያል በተባለው የሁለቱ ሀገራት ስምምነት ውስጥ ይህንን ማካተት ማለት ኢራን ካላት የማምረት አቅም ፍጥነት አንጻር ወደ ከፍተኛ ደረጃ ለማሳደግ ይረዳታል ስለሚባል ለስምምነት ይቀርባል ተብሎ አይገመትም። ዘግይቶ በወጣ የስምምነት አጀንዳ ግምት ደግሞ 24 ቢሊዮን ዶላር ለመልቀቅ ተጠይቋል ተብሎ የተቀመጠው የታገደው የኢራን ሀብት ወደ 300 ቢሊዮን ዶላር ከፍ የተደረገ ሲሆን ይህም ቢሆን የተረጋገጠ መረጃ አልቀረበለትም። እንደ አስተያየት ሰጪዎች ግን ኢራን በድርድሯ ውስጥ ለዓመታት ተዘግቶባቸው ስለተቀመጡ ሀብቶቿ ሳትነጋገር አትቀርም ያሉ ሲሆን የመጠኑን ጉዳይ ግን ማንም ደፍሮ ማስቀመጥ አልቻለም። የስምምነቱን ጉዳይ በተመለከተ ኢራናውያን አጀንዳዎቹ ይነገረን የሚል ጥያቄ ያቀረቡ ሲሆን ነገሩን አስመልክቶ ከኢራንም ሆነ ከአሜሪካውያን ዘንድ ሚስጥር ተደርጎ መያዙን ቀጥሏል። ይህንን ጥያቄ የሚያነሱ ኢራናውያን በኒውክሌር ጉዳይ ላይ የሚደረጉ ስምምነቶች ህዝባዊ አተያይ ይጠይቃሉ የሚሉ ሲሆን መንግስት
በሚያደርገው ንግግር ሁሉ ዜጎች ነገሩን በቅርበት እንዲከታተሉ ማመቻቸት እንዳለበትም ያነሳሉ። የኢራን ፖሊሲ አውጪ ከሆኑ ታላላቅ ሰዎች አንዱ የሆኑት ሰይድ ሁሴን አሁን ከአሜሪካ ጋር በኒውክለር ጉዳይ ከሚደራደሩ ኢራናውያን አንዱ ሆነው እያገለገሉ ይገኛሉ። እኚህ ሰው የኢራንን ኒውክለር በተመለከተ ከአውሮፓ ህብረትና ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ጋር መነጋገራቸው በአጀንዳው ላይ ይህ ጉዳይ ስለመካተቱ አመላካች ተደርጎ ተወስዷል። የሁለቱን ሀገራት ስምምነት ተከትሎ የአውሮፓ ህብረት በጦርነት ማቆም ላይ የተደረገው ስምምነት ወደ ሌላው ዘርፍ በፍጥነት ይሸጋገር የሚል መግለጫ ማውጣቱን የሚያስታውሱት ደግሞ የኒውክለር ጉዳይ በአጀንዳው ላይ ላይካተት ይችላል እንዲባል አድርጓል። የኒውክለር ጉዳይ ድርድር የሚደረግበት ከሆነ ኢራን በሁለት መንገድ እንዲሆን ትፈልጋለች። አንደኛው እንደ አውሮፓውያን አቆጣጠር በ2015 የተቋቋመው ዓለም አቀፍ አጣሪ ኮሚቴ ያቀረበውን ሪፖርት መነሻ ማድረግ ሲሆን፣ ካልሆነ ግን ከሉዓላዊነት መብትና ከማህበረሰባዊ ጥቅም አንጻር ይታይ የሚለው አቋሟ አሁንም ግልጽ ሆኗል። አሁን ስምምነት የተደረሰበት ጦርነት ሲጀመር አሜሪካ ዋነኛ ምክንያቷ ይኸው የኒውክለር ጦር መሳሪያ ነበር። ኢራን ግን ለዚህ ጉዳይ ሲባል በርካታ መሪዎቿንና ሳይንቲስቶቿን እንዲሁም ቁጥራቸው የበዛ ንጹሐን ዜጎቿን ያጣችበትን ጉዳይ በቀላሉ ለድርድር ታቀርበዋለች የሚል ግምት የለም። ይህ ጉዳይ በአርብ ዕለቱ ፍርርም ላይ ከባድ ተጽዕኖ ያሳድራል የተባለ ሲሆን የፖለቲካ ጉዳይና የእስራኤል የአካባቢው ሀገራት ላይ ጥቃት ማድረስ ሌሎች እንቅፋቶች ተብለው ተቀምጠዋል። በእርግጥ የዚህ አካባቢ ጉዳይ በሚቀመጡ አጀንዳዎች ላይ ሁሉ ስምምነት ላይ ተደርሶበት አያውቅም። የአሜሪካ ኢራን ጉዳይ ግን ዜጎቻቸውን በቀጥታ ተጎጂ የሆኑበት በመሆኑ አንዳች መፍትሄ ላይ ይደርሳሉ የሚል ሰፊ ግምት ተሰጥቷል። በተለይም በባለፈው ሳምንት መጨረሻ የተደረገው ስምምነት ለዚህ ግምት መቀመጥ ዋነኛ ምክንያት ሆኗል። ጦርነቱን ተከትሎ የተዘጋው የሆርሙዝ መንገድ በርካቶችን ሲጎዳ፣ የተወሰኑ አካላት ፖለቲካዊ ድል የተቀናጁበት ሆኗል። ይህንን ድል ማስቀጠል የሚፈልጉ አካላት በስምምነቱ ላይ አሉታዊ ተጽዕኖ ሊያሳርፉ እንደሚችሉም ይገመታል። ላብነትም ዓለም በኢራን ላይ ሲያተኩር የነገሩ ዋነኛ ተዋናይ አሜሪካ ናት ብሎ ትኩረቱ ሲወሰድ፣ እስራኤልና ኔታንያሁ ያለ ውስጥም ሆነ ውጪ ጫና በሊባኖስ ላይ ከፍተኛ ዘመቻ በመክፈት ያሻቸውን አድርገዋል። አሁን የኢራን አሜሪካ መቀራረብ ከመጣ ወዲህ ግን በስራቸው ጥፋተኛ እየተደረጉ ያሉት ቤንያሚን ኔታንያሁ በቀጣይ ስምምነት ላይ ዋነኛ ወሳኝ መሆናቸውን አሳይተዋል። ፕሬዝደንት ዶናልድ ትራምፕ ሰውየውን በመገሰጽ ከድርጊታቸው እንዲቆጠቡ ቢነግሯቸውም ማስቆም ግን አልቻሉም። ኢራንም በሊባኖስ ላይ የሚወሰደው እርምጃ የማይገታ ከሆነ በጄኔቫ የመጨረሻው ስምምነት ሊስተጓጎል እንደሚችል አስጠንቅቃለች። ታዲያ ትራምፕ በኔታንያሁ ላይ ተጽዕኖ ፈጥረው ወደ ጄኔቫ ያመራሉ ወይንስ በዚሁ ምክንያት ተስፋ የተጣለበት ስምምነት ይከሽፋል የሚለው ከባድ ጥያቄ ሆኗል። የኢራን አሜሪካ ስምምነት አርብ የሚፈረም ከሆነ በርካታ ዓለም አቀፋዊ ጉዳዮች እልባት የሚያገኙ ሲሆን በተለይ መላው ዓለምን ያስጨነቀው የኑሮ ውድነት በዚህ ጊዜ መልስ ሊያገኝ እንደሚችል ተጠብቋል። ሮይተርስ፣ አጃንስ ፍራንስ ፕሬስ እና አልጀዚራ የዘገባው ምንጮች ናቸው።